የኛ ቁስል እንባ እንጂ ሌላ ነገር ስላላጠበልን ብቻ ነው የምናለቅሰው። ኒቃባችንን ለብሰን እንማራለን። ይሄ መርሃችን ነው። ኒቃባችንን፣ ግርማ ሞገሳችንን፣ ክብራችንን ጠብቀን ጠላት አንገቱን ይደፋታል እንጂ ወላሂ ነው ምላችሁ ኒቃብ አውልቆ የመግባት ጭራሽ ሞራል ያላት ሴት የለች። በኒቃብ ጉዳይ ልዩነት አይኖራል። ልባችን ተሰብሯል፣ ልባችን ደምቷል። እንዴት ነው ማንማረው? እንዴት ነው አለመማር ከመማር ጋር እኩል ሊያረጉብን የሚሞክሩት? በጀህልና ከመቀጣት በላይ ቅጣት የለም። በጀህልና ሊቀጡን ላሰቡ ሰዎች ግን ወላሂ ልቀን ትልቅ ቦታ ደርሰን እናሳያቸዋለን። ተስፋ አንቆርጥም። ምናልባት መጅሊስ አካላትም ላይ እዚህ ጋርም እያለቀሱ ያሉቶች ሽንፈትን ፈርተው እንዳይመስላችሁ የሚያለቅሱት ብሶት ግን ያስለቅሳል። ብሶት ግን ደም ያስነባል። ወላሂ ብሶት ደም ያስነባል። እኛ ጋር ያለው ነገር ደም ያስነባል። እንዴ እኛ መቼ ነው በነፃነት ልንማር የምንችለው? የምናለቅሰው ፈርተን አይደለም። አንዳንዴ ግን ብሶት ይከብዳል። ውስጥ ያለው ነገር እንባ እንጂ የኛ ቁስል እንባ እንጂ ሌላ ነገር ስላላጠበልን ብቻ ነው የምናለቅሰው። እንባ እንጂ ሌላ ነገር አላጠበልንም። አቅቶናል። በቃ እንድታቁልን የምንፈልገው ነገር አቅቶናል። አሁንም የሚዲያ አካላት ድምጽ ሁኑን። እኛ ነስርን የምንጠይቀው ከአላህ Subhanahu Wa Ta'ala ብቻ ነው። ነስርን የምንጠይቀው ከአላህ Subhanahu Wa Ta'ala ብቻ ነው። ግን ሰበብ ሁኑ።